ከአክራሪ እስልምና ወደ ክርስትና ክፍል 1 እውነተኛ ታሪክ ከናህድ መሐሙድ ሙትዋሊ። ምዕራፍ 1 ማን ነበርኩ? ናህድ መሐሙድ ሙትዋሊ ይባላለሁ። ሴቶችን ብቻ የሚያስተምረው የሄልሜት ኤል ዘይቱን ትምህርት ቤት ዲን ነበርኩኝ። በካይሮ የታወቀና ትልቁ ትምህርት ቤት ነው። 4000 ልጃገረዶችን ያስተምራል። ከተማሪዎቹ ብዛት የተነሳ ትምህርት ቤቱ የሚያስተምረው ጠዋትና በከሰዓት ፈረቃ ነበር። የትምህርት ቤቱ ዲን እንደመሆኔ መጠን ሁለቱንም ፈረቃዎች መከታተል ነበረብኝ። ምንም እንኳን ከሁሉም ዲኖች በዕድሜ ታናሿና በቅርቡ ከኮሌጅ የተመረኩ ብሆንም ይህንን ወንበር እንዳገኘ ግን ሁለት ነገሮች ረድተውኛል። እግዚአብሔር ብስለትን፣ በራስ መተማመንን እንዲሁም ኃላፊነቴን በሚገባ የመወጣትን ችሎታ አድሎኝ ነበር። የማንንም እርዳታ ሳያስፈልገኝ የሚሰጠኝን ሥራ ሁሉ በአፋጣኝ የማከናወን ልምድ አለኝ። ሰዎች አንድ ነገር ሲሰሩ መመልከት ብቻ ለእኔ በቂ ነበር። ያንኑ ነገር ወዲያውኑ ልምድ እንዳለው ሰው አድርጌ ማከናወን እችላለሁ። በዚህ ችሎታዬ የተነሳ ይህንን ቦታ ያገኘሁት ቦታውን ላገኘው ከሚገባኝ 10 ዓመታት ቀድሜ ነበር። ከዚህ ችሎታዬ ጋር ተጨምሮ በትምህርት ቤቱ የነበሩትን የሁለቱን ረዳት ዳይሬክተሮች ተግባር የማወቅ ዕድል ገጥሞኛል። የተማሪዎችን ስሞች በምስጢራዊ ኮድ የማወቅ ዕድል ገጥሞኛል። የተማሪዎችን ስሞች በምስጢራዊ ኮድ መመዝገብና ፈተና ማዘጋጀት እንዲሁም ፈተናዎችን ማተም ካገኘኋቸው ዋና ዋና ልምዶች መካከል የሚጠቀሱት ናቸው። እነዚህ ሁለት ተግባራት ደግሞ በትምህርት ቤታችን ውስጥ ዋነኞቹ ስራዎች ናቸው። ምክንያቱም ሁለቱም ፍጹም የሆነ ምስጢር ጠባቂነትን የሚጠይቁ ናቸውና። አንደኛው ረዳት ዳይሬክተር በ60 ዓመቱ ጡረታ ወጣ። ሌላው ደግሞ ወደ ሌላ የአረብ ሀገር ለሥራ ሄደ። ይህንን አጋጣሚ በመጠቀም እነዚህን ሁለቱን ኃላፊነቶች ጠቀለልኳቸው። ይህም የትምህርት ቤቱን ቁልፍ አስተዳደራዊ ኃላፊነቶች እንድቆጣጠር ዕድል ከፈተልኝ። እነዚህን ኃላፊነቶች ከጠቀለልኩ በኋላ ልክ የትምህርት ቤቱ ንግሥት የሆንኩ ያህል ይሰማኝ ነበር። በእነዚህ ነገሮች ሁሉ ስልጣንና ፍጹም የሆነ ኃላፊነት ነበረኝ። ሌላው ቀርቶ የእኔ በላይ የሆነችው የትምህርት ቤቱ ዳይሬክተር እንኳ በፍጹም የትምህርት ቤቱ ዳይሬክተር እንኳ በጣም ትቀርበኝ፣ የምትሰራውንም ነገር ሁሉ ታማክረኝ ነበር። የምፈራ ኃይለኛ አድራጊ ፈጣሪ ሆንኩ። ለምኞቴ ወሰን አልነበረውም። ለዝቅተኛ ተማሪዎች የሚሰጠውን የትምህርት እገዛ እኔ ራሴ እንድከታተለው ኃላፊነቱ እንዲሰጠኝ አስተዳደሩን ጠይቄ ተፈቀደልኝ። በዚህ የተነሳም በየወሩ ከእነዚህ ክፍሎች ለሚሰበሰበው ከ12000 እስከ 15000 ለሚጠጋው ገንዘብ ኃላፊ ሆንኩኝ። በዚህ ኃላፊነቴ እንዲሁ ፈተና ለማዘጋጀትና በማባዛት ተግባሬ የሚከፈለኝ ገንዘብ ወርሃዊ ገቢዬን በ3 እጥፍ አሳደገው። ወደዚህ ስልጣን እርከን ያሸጋገረኝ ሌላው ደግሞ የቤተሰቦቼ ታዋቂነትና በመንግስታዊ ቦታዎች ያላቸው ስልጣን ነበር። ወንድሜ በማዕከላዊው የአስተዳደርና የአመራር ስርዓት ቢሮ ውስጥ ስራ አስኪያጅ ነበር። አንደኛው ዋርሳዬ ደግሞ የማዘጋጃ ቤቱ ረዳት ጸሐፊና የትምህርት ቤቱ የወላጆችና የመምህራን ማህበር ፕሬዝዳንት ነው። የእርሱ 2 ሴቶች ልጆቹም የትምህርት ቤቱ ተማሪዎች ነበሩ። ሌላው ዋርሳዬ ደግሞ የቤተ መንግስቱ ፓይለት ነው። እህቴ የሂሊዮፖሊ አካባቢ የትምህርት ቤቶች አስተዳደር የህዝብ ግንኙነት ሥራ አስኪያጅ ናት።
ባሏም በማዕከላዊ የመረጃ አገልግሎት ሹም ነበር። እነዚህ ሁሉ ከእኔ ሰብዕናና በትምህርት ቤቱ ከተፈጠረው ክፍተት ጋር ተደማምረው ከስልጣን ወደ ስልጣን አሸጋገሩኝ። ይህ ሁሉ በሀብትና በስልጣን ይጥቀመኝ እንጂ ውስጤ ግን ትዕቢተኛ፣ እብሪተኛና ግብዝ አድርጎኛል። በሌላ በኩል ልቦናዬን ለሚያይ ደግሞ የተለየው ፍጥረት ነበርኩ። አምላኬን እወዳለሁ የሚል ቆዳ ስሱ ሰው ነኝ። አሁን ጌታዬ ሆይ ምንም እንኳን ከአንተ ጋር ርቄ ብኖርም በፍጹም ልቤ እወድህና እፈራህ ነበር እኮ። እግዚአብሔርን ስፈልገው ኖሬአለሁ። እነዚያ የሕይወቴ የተበላሹ ገጽታዎች ግን እርሱን እንዳላገኘው የመከለያ ግንብ ሆነውኝ ኖረዋል። ይህንን ግንብ እንዴት አድርጌ እንደምሻገረው አላውቅም ነበር። አብዝቼ እጸልያለሁ፣ ቁርአንም አዘውትሬ አነባለሁ። ይሁን እንጂ በውስጤ አንዳች የጎደለ ነገር መኖሩ ይሰማኝ ነበር። ክርስቲያኖች እኔ የምወደውን አምላክ አይወዱትም ብዬ ስለማስብ አብዝቼ ጠላቸው ነበር። እግዚአብሔርን እኔ በማመልክበት መንገድ ለምን አያመልኩትም? እነርሱ ከእግዚአብሔር የኮበለሉ ናቸው እያልኩ እጅግ እጠላቸው ነበር። ክርስቲያኖችን ከመጥላቴ የተነሳ እነርሱን ለማዋረድ ለመጉዳትና በእነርሱ ላይ አንዳች ችግር ለመፍጠር ዘወትር እጥር ነበር። ይህንን የማደርገው ግን በውስጤ ለሰው ክፋት ስላለኝ ሳይሆን የምወደውንና የማመልከውን አምላኬን ለምን አያመልኩም? ለምንስ አይወዱም ብዬ ነበር። በእርግጥ ሁል ጊዜ የሚገርመኝና የሚያሳስበኝ አንድ ነገር አለ። እኔ ላገኘው የምጓጓለትን ውስጣዊ ሰላም ክርስቲያኖች ገንዘብ አድርገውታል። እንዴት? ከክርስቲያኖቹ የተሻለ ሀብት አለኝ። እጅግ ውድ የሆኑትን ልብሶችም እለብሳለሁ። የሚጎልብኝ ምንም ነገር አልነበረም። ይሁን እንጂ እኔ ያላገኘሁት አንድ ጠንካራ ነገር እነርሱ ጋር አለ። በማንኛውም ክርስቲያን ዓይን ላይ በራስ የመተማመን መረጋጋትና ሰላማዊነት ይነበባል። ያንን ውሳጣዊ ሰላማቸውን ለማሳጣት እነርሱን ማበሳጨት ለምን እንደሚያስደስተኝ ዛሬ ሳስበው ይገርመኛል። አንድ ቀን አንድ ካህን ወደ ቢሮዬ መጣ። ቀሚሱን ለብሶ ከቢሮዬ በር ላይ ሳየው አንዳች የሚያንቀጠቅጥ ነገር ጠራርጎ የወሰደኝ መሰለኝ። ወዲያውም እንደምንም ተረጋግቼ ራሴን እንዲህ አልኩት፣ ይህ ካህን ዛሬ በእኔ እጅ ላይ ወድቋል። እናም ከነመኖሩ ረሳሁትና ስራዬን መስራት ቀጠልኩ። ወደ ውስጥ ዘልቆ ገባና ፊት ለፊቴ ቆመ። እኔም ዶክመንቶቹን እያገላበጥኩ በስራ የተጠመርኩ መሰልኩ። ለጥቂት ደቂቃዎች ያህል ከጠበቀኝ በኋላ ቀስ ብሎ ወይዘሮ ናህድ ሙትዋሊ ማለት እርስዎ ነዎት? ሲል ጠየቀኝ። እኔም ቀና ብዬ እንደዋዛ አየሁት። አይኖቹን በአይኖቼ ሳያቸው ፍርሃት ተሰማኝ። ረጋ ያለ ትሁትና ቁጥብ ሰው ነው። እኔም በንቀት አዎን ብዬ መለስኩለት። ሴት ልጁን በላዕላይ ግብጽ ካለው ትምህርት ቤት ወደ ሂልሜት ኤልዘይቱን ለማዛወር የተጻፈ ማመልከቻ ሰጠኝ። ረጋ ባለ ሁኔታ ጥያቄውን እንድቀበለው ለመነኝ። በመሃል አቋረጥኩትና ድምፄን ከፍ አድርጌ ከላዕላይ ግብጽ ወደ ሄልሜት ኤልዘይቱን በአንድ ጊዜ ለምን ስል ጮኩበት። እርሱ ግን በትህትና እባክዎን ከአቅሜ በላይ በሆነ ችግር ምክንያት ነው ሲል መለሰልኝ። ቀጠል አድርጎ ትምህርት ቤቱ ባለበት አካባቢ ለመኖሬ ማስረጃ ይሄው፣ እህቶቿ በአካባቢው ወደሚገኘው የሕዝብ ትምህርት ቤት እና መለስተኛ ሁለተኛ ደረጃ ትምህርት ቤት የተዛወሩበት ማስረጃ እነሆ ሲል አቀረበ። ጥያቄውን ላለመቀበል የሚያስችለኝን አንዳች ምክንያት ባገኝ ብዬ ዶክመንቶቹን መረመርኳቸው። ነገር ግን ምንም ላገኝ አልቻልኩ። ከዚያም ቀና ብዬ አየሁት። ፊት ለፊቴ ቆሞ በሚገርም ሁኔታ ያስተውለኛል።
ሰላማዊ፣ ጸጥተኛ፣ በራሱ የሚተማመን አይነት የተረጋጋ ሰው ነው። አስቀድሞ ለትምህርት ቤታችን ስጦታ እንፈልጋለን ብዬ ላበሳጨው ፈለግኩ። እርሱም ከእኔ ነው ሲል መለሰልኝ። 100 ፓውንድ የሚያወጣ ቆስ ገዝተህ ለትምህርት ቤቱ ማምጣት አለብህ አልኩት። እስማማለሁ ሲል ወዲያውኑ መለሰልኝ። ከዚያም እባክዎ ዝውውሩን ግን አሁኑኑ ያጽድቁልኝ፣ ምክንያቱም በላዕላይ ግብፅ ወዳለው ትምህርት ቤት ከጥቂት ሰዓታት በኋላ በሚሄደው ጓደኛዬ በኩል መላክ አለብኝና የፈለጉትን ነገር እገዛለሁ ሲል ተማጸነኝ። በእርግጥ ልጁ ለዝውውር ብቁ ናት፣ ግን የማቀርብለትን ነገር ላይቀበለው ይችላል ብዬ ላበሳጨው ነበር የፈለግኩት። እርሱ ግን ተስማማ። እናም ይህን እንዳስተሳካልኝ ሳውቅ ጮክ ብዬ መጀመሪያ የተጠየቀውን መፈጸም አለብህ አልኩት። በተረጋጋ ሁኔታ እያየኝ ይመኑኝ ሲል ተማጸነ። ያንን ትሁት የሆነ ልመናውን መቃወም አልቻልኩም። እናም በዝውውር ወረቀት ላይ ፈርሜ ማህተም አሳረፍኩበት። ከዚያ በፊት እንዲህ አድርጌ አላውቅም። የጠየቀውን እንዳደርግለት የሚገፋፋ አንዳች ኃይል ሳይኖረው አይቀርም። በውስጤ እርዳታውን አንፈልገውም፣ በዚህ መልኩ ስላስተናገርኩ ይቅር በለኝ ልለውም አስቤ ነበር። ነገር ግን አንዳች ቃል ከአፌ አልወጣም። ከሄደ ከ1 ሰዓት በኋላ 100 ፓውንድ የሰፈረበት የገንዘብ ማዘዣ ይዞልኝ ሲመጣ ተደነኩ። የመማሪያ ጠረጴዛውን ለማምጣት በፈለኩት ጊዜ አንድ ሰው ብቻ መላክ እንደሚበቃኝ ነገረኝ። የተወደዳችሁ የዩቲዩብ ቻናላችን ተከታታዮች በሙሉ ለዛሬ ይዤላችሁ የመጣሁት ትረካ በዚህ አብቅቷል። በሚቀጥለው ጊዜ ደግሞ ከዚህ የሚቀጥለውን ክፍል አቀርባለሁ ማለት ነው። እኔን ማበረታታት የምትፈልጉ ሰዎች ካላችሁ ሰብስክራይብ፣ ላይክ እንድታደርጉልኝ እና ሌሎች ሰዎች ደግሞ እንዲሰሙት ሼር ብታደርጉልኝ ደስ ይለኛል። ቻናሌ ገና አዲስ ነው። ስለዚህ እንዲያድግ ብታግዙኝ ደስ ይለኛል፣ ብታበረታቱኝ ደስ ይለኛል እና እናንተ ደግሞ እንደዚህ ቢሆን ብላችሁ የምታስቡትን ነገር በዚሁ ብትገልጹልኝ ደስ ይለኛል። እግዚአብሔር ሰላም ከእናንተ ጋር ይሁን።